ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ ትንሽ ደብሮኛል፣ እውነት ለመናገር ማለት ነው። ለምን ብትሉኝ በፍቅር ቻና ትንሽ ድብርብር ብሎኛል። እስካሁን እያለቀስኩ ነበረ እና ዛሬ ደግሞ ዳኒ አብርሽን ከሷል ማለት ነው። በማላቀው ነገር ነበረ ያስከሰስከኝ፣ ወንጀለኛ ያረከኝ፣ እስርም ቤት ያስገባኝ፣ በጣም ዋጋ ከፍዬ ነበረ እና ያንን ዋጋ ደግሞ አንተ ማየት አለብህ። እንዲሁም ደግሞ ማስረገዝ እንጂ የምታውቅ ነገር የለም መታሰር አለብህ ሲል እንግዲህ የክስ ወረቀት አቅርቦለታል ማለት ነው። እና በነገራችን ላይ ማለት ነው ከምሬ ነው እኮ የምላችሁ የኮሜንቶች አሽቃባጮች ማለት ነው እናንተን ነበረ መናጥ ማለት ነው። ዳኒን፣ አብርሽን፣ ሩታን ሳይሆን ተመልካች ኮመንታተሮች ማለት ነው። በተለይም ደግሞ የሄርሜላና የአብርሽ ደጋፊ የሆናችሁ ማለት ነው። እናንተ እንደዚህ አይነት ነገር በውርደት በተለያየ ነገር ስላላችሁ ነው እንደዚህ አይነት ኮሜንት የምትስጡት ማለት ነው። ነውርም የሚባል ነገር አታውቁም፣ ሼምም አታውቁም። ምንም ይደብርብኛል፣ ያስጠላብኛል አታውቁም። ብቻ በቃ አብርሽና ሄርሜላ ወደፊት፣ አብርሽና ሄርሜላ ጀግና፣ የአብርሽና የሄርሜላ ጀግንነት ታየላቸው። በዝሙት ልጅ አረገዘች፣ በዝሙት ልጅ አስረገዛት። ላረገዘችው ልጅ ለምታፈቅረው ልጅ ብላ ከሰው ጋር እንዲባላና ሰው ምንም ባላሰበት ነገር እስር ቤት እንዳስገባ አርጋለች ማለት ነው። የምትወደው ቢሆን እኮ የምታፈቅረው ወይም ደግሞ የሚፈቃቀሩ ከሆነ እኮ መጥፋት አይጠበቅባትም ነበር። ምን ነው ትናንትና ሄርሜላ በራሷ ጊዜ ጠፍታ ማለት ነው። ዳኒ መታሰር አለበት፣ እስር ቤት መግባት አለበት ኤፍሬም እያላችሁ ነበር አይደል? ዛሬ አብርሽ ቢታሰርስ ምን ችግር አለው? ይታሰር። አዎ ለምን ያለ ቦታቸው ነው አይደል? በሳቱ ዳኒና ሩታ ብዙ ጊዜ እያሉ ነበረ። ኤፍሬም እኛ አላየናትም አነካናትም። በተለይም ደግሞ ሩታ እኔ እሷ ምን ልታረግልኝ ነው ማግዳት ብላ ነበር። የቀልድ እየመሰላቸው ነበረ ያንን ነገር ሲያደርጉ የነበረው ማለት ነው። ገባችኋ? እኔ ሰውን እንዴት አድርጋችሁ ነው የምታዩት? አብርሽ በቃ ምንም ነገር ወይኔ የኛ ጨዋ ማለት ነው። የኛ መልከ መልካም ምን ያጠፋል? የኛ ቤቢ ማለት ነው። ውይ ጡጦ ገዝቼለት ልምጣ እንዴ? እውነት በዚሁ አጋጣሚ ሰሞኑ አገር ትሄጃለሽ ወይ ምናምን ብላችሁ የጠየቃችሁኝ ያላችሁ፣ አዎ አገር ልሄድ ነው። እስቲ ጡጦ ካለ አቀብሉኝ ይዤለት ልሂድ ማለት ነው። ለአብርሽ እውነት እሰጠዋለሁ እንዲጠባ ማለት ነው። ጠጉ ጠብቶ ከዛም በኋላ አዋቂ እንዲያጫውተው ማለት ነው። እሱ ያለ መታሰር ምን ችግር አለው? ይታሰር። እውነቱ ነው። ዳኒን ያየውን ይየው። የእሱ ጊዜ ሲሆን ማለት ነው በካሜራ ፊት እያመጣ ሩታን ከፍ ዝቅ ያደርጋል። የራሱ ጊዜ ደግሞ በጀርባ እንጨርሳለን። እንደዚህ ለምን ሁላችሁም በቃ የሚሰሩትን ስራ ለኦዲየንስ ማሳየት አለብኝ። እውነት አሁንማ የሄርሜላና የአብርሽ ደጋፊዎች አብዳችኋል። ከምሬ ነው ሙላችሁ። ጤነኛም አትመስሉኝም እኮ እውነት እምነትም የላችሁም። በተለይም ደግሞ ሁልጊዜ እንደምለው ወላሂ ማርያምን የምትሉ ሴቶች ማለት ነው። ሴት ሆናችሁ እንዴት ነው በሴት ክብር የምትቀልዱት ማለት ነው? አብርሽ እኮ እያስመሰለ ነው። የአብርሽና አስመሳይነት እናንተ አልገባችሁም፣ ገና ናችሁ ማለት ነው። እውነት ይሄንን ነገር የገባችሁ ቀን ማለት ነው፣ ይሄንን ነገር እውነት እንዳልሆነ ያወቃችሁ ቀን ይቆጫችኋል። ለምንድን ነው ያንን ነገር ባረኩ? ለምንድን ነው ይሄንን አክል በዚህ በዝሙት የተደፈኩት ትላላችሁ ማለት ነው። መልካም መቃጠል ሩታ፣ መልካም መቃጠል ዳኒ። ዳኒና ሩታ እኮ ጀግና ናቸው። ከምሬ ነው ሙላችሁ። እናንተ እንደምትሉ እናንተ እንደምትሳደቡት እናንተ እንደምታስቡት ቢሆን አንድ ቀን እንኳን ዩቱብ መተው አይሰሩም ነበር። እነሱ ግን ቀን በቀን እየመጡ እያቃጠሏት፣ በተለይም ደግሞ ሩታን ማለት ነው። የዛኔ ምን ስትሉ ነበረ? አብርሽ ልጅ ስላላት ነው የልጅና ስለሆነች ነው እንኳን ሲባል ማለት ነው። እሷም መታሰር አልነበረባት፣ እሷም ገደል መግባት ነበረባት፣ እሷም ከነሱ መታሰር ነበራት እያላችሁ አልነበረም ማለት። ዛሬ ደግሞ እንደውም እኮ አብርሽ ወንጀለኛ እኮ ነው። ሰው ባላወቀው ነገር ባላረገው ነገር አርገዋል ብሎ የሰውን ሰው ማወንጀል እና የሰውን ሰው እስር ቤት ማስገባት ይሄ እኮ በጣም ከባድ እንትን እኮ ነው። እና ዛሬ አብርሽ ስለታሰረ አብርሽ እያሰራ ቅናት ነው። ውሽ አጂብ! ለምንድን ነው ቅናት ማለት ነው? እውነት አንዳንዴ ማለት ነው እስቲ ለራሳችሁ ኑሩ። ለዩቱበሮች ሳይሆን ለሄርሜላ ምናምን ለአብርሽ ሳይሆን ለራሳችሁ ኑሩ። ለራሳችሁ ቦታ ስጡ። እኔ ማነኝ? ስንት ጊዜ ነው ሳደንቅ የነበርኩት? በሉ እስቲ ካደነኩ ይሄንን አክል ከሆነ ለእናንተ እኮ ቦታ አይሰጣችሁም እኮ አብርሽ። ከምሬ ነው የምላችሁ። እንደውም እውነቴ ነው የምላችሁ። አንድ ነገር ልንገራችሁና ከእናንተ አብርሽና ሄርሜላን ከምትደግፉት በተለይም ደግሞ ሄርሜላን ከምትደገፉ የበለጠ የሩታ ኦዲየንሶች እንደሚወድና እንዴት እንደሚያከብራቸው
በዚሁ አጋጣሚ ልንገራችሁ፣ እናንተ ለምን እንደሆነ ታውቃላችሁ? ቆሻሻ ስራ ኢድ ስለምትሉት ቆሻሻ ቦታ ግባ፣ ዝሙትን አስተላልፍ፣ በቃ በተለያዩ ነገር ና ስለምትሉት ማለት ነው። እናንተ እኮ አሁን የተመቻችሁ የበኋላ ምን ይመጣባታል፣ በሄርሜላ ላይ ምን ይደርሳል እያላችሁ ማሰብ ሳይሆን በቃ እናንተ የሚታየችሁት የአሁን መላላጥ፣ የአሁን መሳሳም፣ የአሁን መሳቅ፣ የአሁን መደሰት። በቃ እቺ ልጅ ነገ ራሱ አርግዛ ራሱ በምን አይነት ሁኔታ ነው? ለምንስ በዚህ ፍጥነት አረገዘች? ልጁ እውነት ነው ወይ ውሸት ነው ወይ ከየት የመጣ በቃ ማሰብ የሚባል ነገር እናንተ ተስኗችኋል እኮ። እውነት እኔ ይገርመኛል እኮ አንዳንዶች አማን ጭራሽ ስራ የለባቸው። እዛም ቤት ሄዳላችሁ ኮሜንት ስትገቡ ሩታን ነው የሚሰድቡት። እዛም ቤት ሄዳላችሁ የሆነ ነገር ሲሉ ሩታና ዳኒን ኤፍሬምን ነው የሚሰድቡት። ግን ወላሂ ስራ የላችሁም እንዴ? ታድላችሁ እንደው። እኔ ወላሂ ቪዲዮ ካልሰራው በስተቀር ስልኬ ራሱ ለመያዝ ጊዜ የለኝም። እሱንም ጊዜን አጣጥሜ ያቺን ቪዲዮ ለመስራት በቃ የሩታ እህቶች ስለሚናፍቁኝ ነይ ስሪ ስለሚሉኝ ነው እንጂ በውስጥ ስንት ነገር ነው የሚሉኝ። ለምንድን ነው መሰሪው ለምን ትሰፋያለሽ እንደዛ ስለሚሉኝ ነው እንጂ ዩቱብ ራሱ የምሰራበት ጊዜ የለኝም። እናንተ ግን ታድላችሁ ደግሞ ምንም አትባሉም እንዴ? ስልክ ቀን ሙሉ ይዛችሁ ማለት ነው። ስራውን መቼ ነው የምትሰሩት? ሩታን ፈቶ የሆነ ነገር ስታረጉ፣ የሆነ ነገር ስታቀናብሩ፣ አሻንጉሊት ስታረጉ ውይ የእናንተስ ድካም ብቻ ልፋት ብቻ። በተለይም ደግሞ የሄርሜላ ደጋፊዎች ማለት ነው የት እንደምትደርሱ እንደውና ያለን የኛው አወዛጋቢ የኛው አቃጣሪ ማለት ነው። አቃጥላ ልደፋችሁ ነው ከምር ነፍሳችሁ ሊወጣ ነው ገና ማለት ነው። አረ ይመችሽ ሀብቴ ማለት ነው ይመችሽ። እውነት ይጅባቸው ከዚህም በላይ ዛሬ እንግዲህ ተቃጥለዋል። አብርሽ ታሰረ፣ የውሽሚት ባል ታሰረ። ውሽሚት እርጉዝ ናት፣ ለብቻዋ ልትቀመጥ ነው። ማን ውሃ ሊያቀርብላት ነው? አይዞሽ ውሽሚት ቻዩ፣ ምንም አይደለም። ሩታም ከዚህ በፊት እንደዚህ ሆና ነበረ እርግዝናዋን ያሳለፈችው። አንቺም አሳልፊ፣ ምንም አይደለም። እሺ በርቺ፣ ጠንክሪ፣ አይዞሽ። ውሃ ካለ ጠጪ፣ የሆነ ነገርም ካለ ጠጪ። እና የሄርሜላ ደጋፊዎች ደግሞ ሰከን በሉ። ከምሬ ነው የምላችሁ። እንደዚህ በዚህ ናክል አትሆኑ ለወንድ ልጅ ማለት ነው። ወንድ ልጅ ወንድ ነው፣ ይሄዳል ይመጣል። ነገም ሄርሜላን ይክዳት አይግዳት የምታውቁት ነገር የለም። ስለዚህ ማለት ነው ከሩታ ጭንቅላት ወረድ በሉ፣ ከዳኒ ጭንቅላት ወረድ በሉ። እነሱ ያሻቸው ነገር ይበሉ። ደግሞ ያለ ቦታችሁ አትሂዱ። በቃ የአብርሽ ዩቱብ ላይ የፈለጋችሁ ነገር መኮመንት መሳደብ ትችላላችሁ። እዚህ ዳኒ ቤት የእናንተ አይደለም፣ ሩታ ቻናል የእናንተ አይደለም፣ የኤፍሬም ቻናል የእናንተ አይደለም። በቃ ያለ ቦታችሁ ልክ እንደ ዝንብ እየመጣችሁ ጠብ አትበሉ። ሰውን ለመስደብ ሰውን ለመርገም የማልሆን ነገር ከመሆን በቃ ይቅርባችሁ። አስጠላችሁን። አሁንም ማደበራችሁኝ። ልክ እንደ ልጆች እንደ ልጃችሁ ማለት ነው። የሆነ ነዝናዛ ነገር የሆነ ኝኝ ማለት እንደምትወዱ በቃ ዘና ፈታ እያሉ ይስሩ። ምን አለበት ፈታ እያሉ ይስሩ። እናንተ አይደለም 5 ሳንቲም የምትሰጡት ነገር የለም። ለማሽቃበጥ ነው የምትሰጡት። ቀለበት የተለያየ ነገር ሊገዛበት ነው እንጂ ለኑሯቸው መቼስ አትሰጡም። የቤት ክራይ ክፈል አትሏቸው። ይስሩ፣ ተቃጠሉ እናንተ ማለት ነው። እረስ ያስጠሉ።